ፖርኖግራፊ ራሱ አፌክት የሚያደርገው መጀመሪያ ዲሲፕሊን፣ በዲሲፕሊን ስለሆነ ነፃ የምትወጣው መጀመሪያ አፌክት የሚያደርገው ዲሲፕሊን። ዝናብ ውስጥ ገብቶ ውሃ ውስጥ ገብቶ ውሃን አይንካይ ማለት አይቻልም። አለማድረግን፣ መስረቅ አትስረቅ፣ ግደል አትግደል፣ ይሄ አለማድረግን ያወራና እዚህ ዝሙት ጋር ሲመጣ አትዘሙት አይሽሽ ነው የሚለው። ስታረገው ብሮ እየተቆጣጠረ እያጠበቀ ይመጣና እመነኝ ትወድቃል ማለት አዋርዶ አሳፍሮ ለቤተሰብ እንዳይመች አድርጎ አዋርዶ ትላቸው። ራስን መግዛት ማለት ኦፍኮርስ ራሳችሁን ስትገዙ ማንም ሰው እንዳይቆጣጠራችሁ ማለት የሴጣን ማህበረተኞች ነው። ተባባሪ ሆነ ይመስል አላወቁም እንደዛ ለብሳ የሆነ ነገር ማድረጓን እሱ የሆነ አካል ጋር ግን የሆነ ነገር እናላት አጠቅለም እዚህ ምድር ላይ የሚደረግ ማንኛውም ነገር መንፈሳዊ ስለሆነ እንዴት ናችሁ? ዳማን ሰላም። ያው ከዚህ በፊት በሰራነው ቪዲዮ አደራ ሰብስክራይብ እንድታደርጉልን እና ልናነሳቸው የምንፈልጋቸውን ቶፒኮች ከእናንተ ጋር ልናወራቸው የምንፈልጋቸውን ቶፒኮች አንዳንድ ነገር አንስተናል። የሚጠቅማቸው ሰዎች አሉ ብለን ስለምናስብ ይህንን ነገር በመስማት ህይወታቸው ሊስተካከል ይችላል አሉ ብለን ስለምናስብ ሰዎች ያው ለእነሱ ተደራሽ እንዲሆን ነገርኳችሁ። ሰብስክራይብ ያደረጋችሁ ሰዎች በጣም ነው የማመሰግነው። ያላደረጋችሁ ሰዎችም ታደርጋላችሁ። ምንም ማለት አይደለም፣ ጠቅ ማድረግ ብቻ ነው። ወደ ዛሬው ፖይንት ልግባና ፖርኖግራፊ ህይወትንና ዲሲፕሊን እያበላሸ ነው። ፖርኖግራፊ የስኬት ጠላት ነው። ራስን መቆጣጠር አትችልም። ሰልፍ ኮንትሮል ላይ ችግር አለ። ፖርኖግራፊ ነፃ መውጣት ይቻላል? የመጀመሪያው ጥያቄና አራተኛው ጥያቄ ኦልሞስት ተመሳሳይ። ለምን ዲሲፕሊን እና ነፃ መውጣት የሚለው ነገር እናያይዘዋለን። እንዴት ነው ሰው ዲሲፕሊን እንደሆነ ነፃ የሚወጣው? የብዙ ሰዎች ችግር ምንድነው? ያው ሁሉም ሰው በእምነቱ ከዚህ ነገር ነፃ ለመውጣት በጣም ይጸልያል፣ ጸሎት ይደረጋል፣ ለአባቶች ተነግሮ ጸሎት ይደረጋል፣ ለቤተክርስቲያን መሪዎች ተነግሮ ጸሎት ይደረጋል። ግን ከዛ ከተጸለየ በኋላ ነፃ ይወጣል፣ ነፃነት ይሰማዋል። ከዛ በኋላ ያለ ነገር አየ። ይሄ እንደሌላ በፕሮሰስ ነው የያዘ ገብቷል። የዲሜኒክ የሆነውን ነገር በጸሎት ትገላገል ትችላለህ። ዲሜኒክ የሆነውን ነገር በጸሎት ትገላገላለህ። ኦልሞስት 100% ትገላገላለህ። ከተጸለየልህ ነፃ ትወጣለህ። ግን ፕሮሰስ ይፈልጋል። እንደገባው የመውጣት ፕሮሰስ አለው፣ ትግል አለው። በነፃነት አይለቀም። ለዛ ነው ሰዎች ነፃ ሆነን ብለው የአንድ ሳምንት የ15 ቀን ፍሪደም ኮንፊደንስ ካየንባቸው በኋላ መልሰው ደግሞ እንደገና ሲቆዝሙ ሲያዝሙ እናያለን። ለምንድነው ስንል ዲሲፕሊን ስላለው፣ ከጸሎት ባሻገር ዲሲፕሊን ስላለው፣ ከተጸለየ በኋላ ዲሲፕሊን አለ። ዲሲፕሊኑ ማክበር አለበት። ስለዚህ የመጀመሪያው ጥያቄ እና አራተኛው ጥያቄ እንዴት ነፃ መውጣት ይቻላል? ከዛ ደግሞ ፖርኖግራፊ ራሱ አፌክት የሚያደርገው መጀመሪያ ዲሲፕሊን። አየህ፣ በዲሲፕሊን ስለሆነ ነፃ የምትወጣው መጀመሪያ አፌክት የሚያደርገው ዲሲፕሊን። ለማስተካከል ያስፈልጋል ዲሲፕሊን ደግሞ እሱ ደግሞ አታክ የሚያደርገው ዲሲፕሊን ነው። ስለዚህ እንዴት አድርገን ነው የምናስተካክለው? እንዴት አድርገን ነው ነፃ የምንወጣው? ይሄ አንደኛ ዲማኒክ ነው ኦፍኮርስ፣ ምንም ጥርጥር የለውም። ሁለተኛ ነገር ደግሞ የራሱ የሆነ ዲሲፕሊን ይፈልጋል ማለት ነው። ከእናንተ በጣም ወሳኝ የሆነ ዲሲፕሊን ይፈልጋል ማለት ነው። ኦፍኮርስ ጸሎት አያስፈልግም አላ። ጸሎት ዋና ነገር ነው። ጸሎት የመጀመሪያው ስቴፕ ነው። ጸሎት ብርታት ነው። ጸሎት ጉልበት ነው። ጸሎት አግዘኝ ማለት ነው። ጸሎት እኔ አልችልም፣ በቃ ከአቅሜ በላይ ሆኗል፣ ሰረንደር ማለት ራስን አሳልፎ መስጠት ነው ጸሎት። ከዛ በኋላ ግን ጸሎት ከጸለያችሁ በኋላ ግን ነፃ ናችሁ ማለት አይደል። ዲሲፕሊን ይፈልጋል። ስለዚህ እሱን ዲሲፕሊን እንዴት ነው የምንከተለው? ምንድነው ማድረግስ ያለብን ነገር? ወዴት ነው መሄድ ያለብን ነገር የሚለውን ነገር አብረን እንድንነጋገር ነው ማለት ነው። እናንተ በኮመንታችሁ አሳውቁኝ፣ ዲስከስ ማድረግ እንችላለን ማለት ነው። በዚህ ጉዳይ ላይ በጣም ብዙ ወጣቶች ሉዝ እያደረግን ብዙ አቅም ያላቸውን ሰዎች እያጣን፣ ኦፍኮርስ ፐርፐዙ ራሱ ማደንዘዝ፣ ማድከም፣ ስልቹ ማድረግ፣ ዴዲኬትድ እንዳትሆኑ ነው የሚያደርጋቸው። ተስፋ ያስቆርጣል፣ ደስታችሁን ይነጥቃል። አትስቁም፣ አትጫወቱም፣ የውሸት ነው ብትስቁም ትጮ። በዚህ ጉዳይ ላይ በጣም ብዙ ወጣቶች እየተቸገሩ ነው። እንዲወራ የሚፈለግ አይዲያ ነው። ብዙ ሰው ያነሷል። ብዙ ቦታም ይሄ ነገር ሲወራ ያለው ሰው በጣም ብዙ ነገር ብዙ ጊዜ ተወርቷል፣ ብዙ ተደግሞበታል። ለምሮ ለውጥ ያልመጣው ሞቲቬሽናል ሆኖ ስለቀረ ፕሮባብሊ ማለት ነው። ዝናብ ውስጥ ገብቶ ውሃ ውስጥ ገብቶ ውሃን አይንካይ ማለት አይቻልም።
መጽሐፍ ቅዱስ ላይ ሲናገር ስለ ሁሉም ኃጢአቶች አለማድረግን መስረቅ አትስረቅ፣ ግደል አትግደል፣ ይሄ አለማድረግን ያወራና እዚህ ዝሙት ጋር ሲመጣ አትዘሙት አይደል፣ ባይዘውል ሽሽ ነው የሚለው። ለዛኛው እንኳን አየህ ከአቅም በላይ ነው ማለት ነው ጉዳዩ። ይሄ ነገር ከአቅም በላይ ነው ማለት ነው። አየህ ይሄ የዝሙት ጉዳይ እግዚአብሔር የሚጸየፈው ጉዳይ ከአቅም በላይ ነው ማለት ነው። አትችለውም ማለት ነው። አየህ አለመስረቅን ትችላለህ፣ በጸሎት ትችላለህ፣ አለመዋሸትን ትችላለህ፣ ኦፍኮርስ አለመግደል ትችላለህ፣ ብዙ ነገር አለመታበይ ትችላለህ፣ ከእግዚአብሔር ውጭ ሌላ አምላክ አለማምለክ ትችላለህ። እዚህ ነገር ላይ ሲመጣ ግን ሽሽ ነው። አየህ ሽሽ ነው የሚለው ከዝሙት ሽሹ ነው የሚለው። ስለዚህ ስትሸሹ አየህ የምትሸሽበት ደግሞ የሆነ አካል አለ፣ እዛ ጋር ሮጠ የምትሄድበት ደግሞ አካል አለ። ወደዛ ነው ያ አካል ደግሞ እግዚአብሔር ነው። ወደዛ ሩጡ ነው፣ በቃ ወደ እኔ ኑ ነው። እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ ነው ያለው። እናንተ ደካሞች አይደል? ስለዚህ ወደዛ ነው ማለት ነው። ስለዚህ መሸሽ ሽሹ ነው ያለው። በዚህ ጉዳይ ላይ ድርድር የለም። ስለዚህ ስልክን እየተጠቀምክ ሪሎች እያየ የሆነ ቪዲዮ ሲመጣለ ብለህ ኔክስት ስታረገው ብሮ እየተቆጣጠረ እያጠበቀ ይመጣና እመነኝ ትወድቃለህ። ወይ የሆነች ሴት ጋር ይደወላል ስልክ፣ ወይ ማስተርቤሽን ውስጥ ይገባል። ሽሽ በቃ ሽሽ። አየሁ አይደለ ደግማት ይኸው አንተ ጠንካራ አይደለም፣ በዚህ ጉዳይ ላይ በጣም ደካማ ነህ። ስለዚህ አንተ ማየት አትችልም። በቃ ኦፍኮርስ ማለት ይህንን ነገር እያደረግ ራስን ከምታጣ የሰማይ ቤትን ከምታጣ ስልክ ባይኖርስ? ስለዚህ ሽሽ ካለ መሸሽ ነው፣ ሩጥ ካለ መሮጥ። ስለዚህ አታመንዝር አይደለም ያለ ሽሽ፣ በቃ ሽሽ፣ ጭራሽ ሽሽ፣ ሩጥ ብለህ ሩጥ። ገብቶሃል? መሮጥ እንቅስቃሴ መንቀሳቀስ ማለት ነው። ስለዚህ መሮጥ ማለት እዛ አልጋ ላይ እንዳለ እንትኑ ሲመጣ ብለህ ድፍ እናደርገህ መዝጋት አይደለም። አትችለውም። በጣም ከባድ ነው ኃጢአት። ይሄኛው ኃጢአት ደግሞ በጣም ይለስት ሞስት ስትሮንግ የሆነ ኃጢአት፣ ብዙ ሰዎች የወደቁት በዚህ አትችሉም። ስለዚህ ሽሽ ነው የሚለው። ውጣ፣ ፋሚሊ ጋር ጆይን አርግ። ሳሎን ከሆነ ሳሎን መውጣት ካለብህ ሳሎን ውጣ። ብቻህን የምትኖር ከሆነ ወደ ውጭ ውጣ፣ ወክ አድርግ። ስልክን ቢሮ ጥላ ሂድ። ስልክን ሰው ጋር ሳድ ከአንተ አይበልጥ። አንተ ስትኖር ነው ሁሉም ነገር የሚኖሩ። ስለዚህ እየገደለ ያለ ነገር ነው፣ ከአንተ አይበልጥ። ባይዘ ሰይጣን ሰውን ቢያገኝ ሰይጣን የመጨረሻ ክፉ ነው ጋይስ። በጣም ክፉ ነው ሰይጣን ማለት ራቆትን ማስኬድ አይደለም፣ እንደው መጥፎ ነገር ነው የሚያደርግ። እግዚአብሔር ከልሎ ነው ያለ። ሰይጣን ቢያገኝ ብራዘር ሲስተር በቃ አለቀ ማለት። አዋርዶ አሳፍሮ ለቤተሰብ እንዳይመች አድርጎ አዋርዶ እንትላቸዋል። ሽሹ፣ ወደ እኔ ሽሹ ካለ ወደ እሱ ሽሹ። እንዳያገኛችሁ ዙሪያችሁን ይዞራል፣ እንዳያገኛችሁ። ስለዚህ ሽሹ ካለ መሸሽ ነው። ስለዚህ ጋይስ ምንም እንትን የለውም፣ ሂሳብ የለውም፣ ካልኩሌሽን የለውም። በቃ ሽሹ ነው የተባላችሁት፣ መሸሽ ነው ያለባችሁ። ይሄ ልምድ የሆነና ከዛ አለማድረግ ይከብዳችኋል። ከዛ በማድረግ ውስጥ ራሳችሁን ታገኙታላችሁ። ያ ነገር እንደ ሃይማኖት ይወቅሳችኋል፣ እንደ ሶሻል ይወቅሳችኋል፣ እንደ ግል ይወቅሳችኋል። ባይዘ በጣም ስትወቀሱ፣ በጣም ብዙ መወቀስ ሲደርስባችሁ የበታችነት ስሜት፣ ከዛ ራሳችሁን ማግለል፣ ከዛ ብቻችሁን መሆን፣ ከዛ መደበቂያችሁ የሚሆነው ይሄ ብቻ ነው። ሹሩ የሚላችሁ ደስታ የሚሰጣችሁ ይሄ ነው። እናንተ ስታስቡት ደስታ የምታገኙት ብዙ ውስጥ እንደሆነ ስለምታስቡ ደስታ የሚሰጣችሁ ይሄ ነው። ስለዚህ ወደዚህ ትመጣላችሁ፣ ህይወታችሁ እዚህ ውስጥ ይሆናል አለ። ሲሆነ ቀን ላይ ግን ሁሉ ነገር ላይመለስ ከባድ። ማንም ዲሲፕሊን አያደርጋችሁም፣ ራሳችሁ ነው ዲሲፕሊን የምታደርጉት። ማንም ሰው እየመጣ በዚህ በዩቲዩብ ቢያወራ ቢነግራችሁ
ከብዙ አይነት ፐርስፔክቲቭ መጥቶ ቢያወራ ቢነግራችሁ ራሳችሁ ናችሁ ራሳችሁ የምትገዙት ዲሲፕሊን የምታደርጉት። ከመንፈስ ፍሬዎች አንዱ ራስን መግዛት ነው። ራስን መግዛት ማለት ኦፍኮርስ ራሳችሁን ስትገዙ ማንም ሰው እንዳይቆጣጠራችሁ ማለት ነው። እኔ ይህንን ነገር ስገዛ ነገር ስገዛ የዛ ነገር ባለቤት እኔ ነኝ ማለት ነው። ስለዚህ የገዛሁት እኔ ስለሆንኩኝ የዛ ነገር ባለቤት ራሴ እንደፈለኩ እቆጣጠራለሁ። ራሳችሁን ግዙ ሲል አይቆጣጠራችሁ፣ ለስት አይቆጣጠራችሁ። ስልካችሁ ላይ የምታዩት አይቆጣጠሯችሁ። ሲጀመር ስልካችሁ ላይ እንደዛች አይነት ሴት እያያችሁ ፐርፐስሊ የሰይጣን ማህበርተኞች ሆኑ አሉ። ሳያውቁ ጋይስ አያውቁም፣ ግን የሰይጣን ማህበርተኞች ሆነዋል፣ ተባባሪ ሆነዋል በስራ አላወቁም። እንደዛ ለብሳ የሆነ ነገር ማድረጓን እሷ የሆነ አካል ጋር ግን የሆነ ነገር እናላት አታውቅም። ለምን? እዚህ ምድር ላይ የሚደረግ ማንኛውም ነገር መንፈሳዊ ስለሆነ ማለት ነው። አያውቁም። ሳያውቁ የሰይጣን ማህበርተኞች የሆኑ ሰዎች አሉ። እነዚህ እህቶቻችን ሳያውቁ ማህበርተኛ ሆነዋል። ሳያውቁ እነሱ ለመዘነጥ በለበሱት፣ እዚህ ጋር ግን ሰይጣን ያንን ነገር ይጠቀመዋል። አያውቅም፣ ግን ማህበርተኛ ነው ራሱን ያገኘዋል። አየህ፣ የሆነ ሰው ስልክ በሚጠቀምበት ሰዓት፣ የሆነ ቦታ ያለ ሰው ስልክ በሚጠቀምበት ሰዓት ይህንን ነገር ሲያይ ምን ሊያስብ ይችላል? ልክ ያችን ሴት ሲያያት ጭንቅላቱ ላይ የሚመጣው ምንድን ነው? መጽሐፍ ቅዱስ ጥቅስ ነው? ስራ ነው? እየሰራ ያለው ስራ ነው? እናትና አባቱን መጦሩ ነው? ኦፍኮርስ ሊመጣ የሚችለው ነገር ግልጽ ነው። ስለዚህ ወደዛ ይሳባል፣ እዛ ነገር ውስጥ ይገባል፣ ራሱን ይጥላል ማለት ነው። እነዚህ ሳያውቁ የሰይጣን ማህበርተኞች የሆኑ ሰዎች ናቸው። አብሮ ሰራተኛ ሆነዋል ከሰይጣን ጋር፣ አላወቁ። እነሱ ለብሰው ቪዲዮ ሲለቁ ወይ ራቁቷን ሆና ቪዲዮ ስትለቅ መጥቶ የሚያማክራት ሰይጣን የለም። ይህንን ቪዲዮ ተጠቅሞ ሌላ ነገር ያደርጋል። እዛ ጋር የሆነን ሰው ጭንቅላት የሆነን ሰው ጭንቅላት ያጠምዳል፣ የሆነን ሰው ጭንቅላት ይቆጣጠራል፣ ከዛ ይጥላል። ያ የሚወድቀው ደግሞ ሰው በቃ በጣም ጠቃሚ ሰው ነው። በጣም ጠቃሚ ነህ አንተ፣ ብዙ ኢነርጂ አለ፣ ኢነርጂን ማውጣት አልቻልክም። ብዙ አቅም አለ፣ አቅምን ማውጣት አልቻልክም። በጣም ብዙ ነገር መስራት ትችላለህ፣ ያልተሞከረ ነገር መሞከር ትችላለህ፣ አልቻልክም። ቢኮዝ ኦፍ ዋት ዚስ አይምሮ በዚህ ተይዟል። ይሄ ደግሞ ፐርፐዙ አይምሮህን መግደል ነው። ሴንተር ይሄ አቅም ያለውን ፓርት ነው። አሁን ለምሳሌ ብዙ ጊዜ ማስተር ቤት የሚያደርጉ ሰዎች ቴስቴስትሮናቸውን ብዙ የሚያደርጉት፣ ይሄ ደግሞ የወንድ የዘር ፈሳሽ ለጉልበት፣ ለሀሳብ፣ ለአቅም፣ ለኢነርጂ ዋሬቨር እንደምትሉት የሚጠቀሙ ሰውነታችን። ስለዚህ ያን ነገር ዝም ብሎ ያፈሳሉ። ይሄን የዘር ፈሳሽ እግዚአብሔር ሲሰጣችሁ ፕሮዲውስ እንድታደርጉ ነው፣ ፕሮዳክቲቭ እንድትሆኑ ነው፣ የሆነ ነገር እንድታመጡ ነው። ለትውልድ የሚጠቅም ነገር፣ ለቤተክርስቲያን የሚጠቅም ነገር፣ ለሀገር የሚጠቅም ነገር እንድታመጡ የሰጣችሁ እግዚአብሔር። እናንተ ዝም ብላችሁ የምታባክኑት ከሆነ ያስጠይቃችኋል። ጊዜው እንዳይረፍድ ኦፍኮርስ 100% ነፃ መውጣት ትችላላችሁ። ምን ማድረግ አለብን? ዲሲፕሊን ለመሆን አታደርጉ የተባላችሁት ነገር አለማድረግ፣ አድርጉ የተባላችሁት ነገር ማድረግ። ካልሆነ ሳትወጡ ነፃ ካልወጣችሁ ጉዳዩ ደግሞ ላይክ እንደተወጠረ ገመድ ነው። በጣም እየተሳበ እየተወጠረ ይሄድና የሆነ ሰዓት ላይ ይበጠሳል። ያኔ ነገሮችን ማስተካከል ከባድ ይሆናል። ያኔ መመለስ ከባድ ይሆናል። ስልክህንና ሞባይልን እና ላፕቶፕን ይዘህ አትቀመጥ። አንደኛ ኦፍኮርስ ማታ ስተኛ አልጋህ ላይ አታድርግ፣ አታውጣው። ሁለተኛ ነገር ደግሞ እንደገና ከወጣም ደግሞ ይሄ ነገር ሲመጣ ደግሞ መሸሽ ነው ያለብህ። በቃ ስልክህን ይዘህ አትቀመጥ። በቃ ይሄ አንደኛው። ይሄ አሁን አየህ ዲሲፕሊን፣ አየህ አሁን ይሄ ዲሲፕሊን፣ በቃ ይሄ አታድርግ በቃ እየተባልክ ነው። ስለዚህ ስልክህንና ላፕቶፕህን ምናምን ይዘህ ማታ ስተኛ አልጋ ላይ አትውጣ። ለማረፍ ቤት ስትገባ ይዘህ አትረፍ። እዛ ላይ ይዘህ አትረፍ። እዛ ላይ ሆነ ሶሻል ሚዲያ አትክፈት። እዛ ላይ ሆነ ቲክቶክን ፌስቡክን አትክፈት። አንተ በቃ አንዴ እኮ ነው አንዴ አይዲያው ሀሳብ ውስጥ ከመጣ ብራዘር ታደርገዋል። ከማድረግ ወደኋላ ማንም አያስቆምም። ማንም ስለዚህ ነገር ትደግመዋለህ። ከነገ ይሄው እየደጋገሙ ስንት ዓመት አለ ጉዳዩ እኮ ጋይስ። ስለዚህ አታደርግ ከተባልክ አታደርግ። በቃ ማቆም ነው። እዛሽ ሲመጣ ጉዳዩ ይሄ ስሜቱ ሲሰማ ሮጠ መውጣት
ማምለጥ ነው። ለምን ሽሽ ስለሚል መጽሐፍ ቅዱስ ሽሽ ነው። እኛ የምንልህ ሽሽ መሸሽ ነው። በቃ ስልክህን ይሄ ሞባይል ይዘህ አትውጣ። አንተ እዚህ ጋር ሶሻል ሚዲያ ስትጠቀም ከዛ የሆነች ሴት ስትመጣ ማህበርተኛ የሆነች ሴት ናት። እሷ አታውቅም ማህበርተኛ እንደሆነች በርቷል። እሷ ላይኳ ኮመንቷን አስባ ነው። ግን እሳት ነው የምታከማቸው። ማሰናከል በጣም ከባድ ኃጢአት ነው። ማሰናከል በጣም ከባድ ነው። የራሴ ብሰናከል ነው። ለምን ነው አንተን ማሰናከል? አንቺንም ማሰናክልሽ ለምን ነው የምታሰናክዩ? ለምን ነው የምታሰናክላት? ሳያውቁ የሰይጣን ማህበረተኛ ሰዎች በሚለቁት ቪዲዮ ትሰናከላለህ፣ እንሰናከላለን፣ ትሰናከያለሽ። በነገራችን ላይ ማሰናከል በጣም ከባድ ነው። መሰናከል እኔ አሁን ራሴን ማሰናከል ይሻላል። ሌላ ሰው ማሰናከል በጣም ከባድ ነገር ነው። ብራዘር ይኸውልሽ አንቺ ቪዲዮ ስትለቂ የምትለቂው ላይክ እና ኮሜንት ለመሰብሰብ ነው። በዛኛው ሳይድ ግን እሳትሽን እየከመርሽ አይባልም። እኔ ምን አገባኝ አይባልም። አየሽ ራስሽን ኤክስፖዝ አድርገሽ ሶሻል ሚዲያ ላይ ለቀሽ እኔ ምን አገባኝ አይባልም። የሚያየው ሰው ወዴት ነው አይምሮ የሚሄደው? የምታይክ ወዴት ነው አይምሮ የሚሄደው? ራስ ላይ ነው እሳትን የምታከማቸው። ከዛ ብዙ ላይክ እንድታገኝ ያደርጋል አጋንንት። በሚቀጥለው ቪዲዮ ትደግመዋለህ። ብዙ ላይክ እንድታገኝ አጨብጫቢ ይበዛልሻል። በሚቀጥለው ትደግመዋለሽ። ስታሰናኪ ትኖሪያለሽ። ስለዚህ የዛሬ መልእክቴ ራሳችሁን ግዙ፣ ዲሲፕሊን ሁኑ። ሳታውቁ የሰይጣን ማህበረተኛ ሆናችሁ እህቶቼ፣ ወንድሞቼ ሼር የምታረጉት ቪዲዮ፣ ሼር የምታረጉት መልእክት፣ የምታወሩት ንግግር ሳታውቁት የሰይጣን አብሮ ሰራተኛ ሆናችኋል። የሰይጣን ነው ያልኳችሁ ጋይስ። የክፉ ነው። አባብሎ መጨረሻ ላይ ይጠልዛችኋል። የምሬን ነው የምላችሁ የክፉ። ስለዚህ ራሳችሁን ከሰይጣን ማህበረተኝነት አውጡ። ጠቃሚ ነገር መልቀቅ ባትችሉ በቃ ምንም አትልቀቁ። በሚቀጥለው ቪዲዮ ጠለቅ ብለን ገብተን እናወራለን። ይህንን ፖርኖግራፊና ማስተርቤሽን የሚታቆሙበትን መንገድ የተወሰኑትን ነካክቻለሁ። በደንብ ደግሞ በጥልቀት ገብቼ እናወራለን ማለት ነው። ጋይስ ሰብስክራይብ፣ ኮመንት፣ ላይክ ማድረግ እንዳትረሱ። ተጠቀማችሁ ቪዲዮ ኮመንት አድርጉልኝ። ለሌሎችም ሰዎች መድረስ አለበት ብላችሁ ታስቡ ከሆነ ይህ ሀሳብ ሰብስክራይብ ማድረጋችሁ በጣም የሚጠቅመው ለኛ። ያው እንደምታዩት ዩቲዩባችን ገና አዲስ ነው። ምንም ሰብስክራይብ የለውም፣ በባዶ ነው ያለው። ስለዚህ እናንተ ሰብስክራይብ ስለሚጠቅመን ሰብስክራይብ እንድታደርጉ በትልቅ ትህትና ጠይቃለሁ። ይህንን ነገር አብረን እንዋጋው፣ አብረን እናሸንፈው፣ ወደ ተሻለ ወደ ብሩህ ቀን አብረን እንግባላለሁ። ይመቻችሁ።